የሰሜን ሸዋ ዞን ብልጽግና ፓርቲ ክቡር አቶ ችሮታው አስፋው የሰሜን ሸዋ ዞን ግብርና መምሪያ ምክትል ኃላፊ፣ ክቡር አቶ አበራ መኮንን የኤፍራታና ግድም ወረዳ ዋና አስተዳዳሪ፣ ክቡር አቶ ተመስገን ተስፉ የአጣዬ ከተማ አስተዳደር ከንቲባ፣ ክብርት ወይዘሮ ሳዕዳ ኢማም የኤፍራታና ግድም ወረዳ ብልጽግና ፓርቲ ኃላፊ፣ ክቡር አቶ ከድር የአጣዬ ከተማ አስተዳደር ብልጽግና ፓርቲ ኃላፊ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ተማሪዎች፣ ከሁሉ በማስቀደም የትምህርት ጥራትን ሊያሳልጥ በሚችል መልኩ የተገነባው የመማሪያ ክፍል ጥበታችንን ሊቀርፍ በሚችል መልኩ የተገነባውን ግንባታ ለመመረቅ እዚህ ስለተገኛችሁ በእኔና በትምህርት ቤቱ በተቋሙ ስም እንኳን ደህና መጣችሁ ማለት እፈልጋለሁ። ነገር ግን በመጀመሪያም ሲገነባ በ1962 ዓመተ ምህረት ሲገነባ ግንባታው የተገነባው በአንደኛ ደረጃ ስታንዳርድ ስለነበር የሁለተኛ ደረጃ ትምህርት ቤት ሊያሟላ የሚችለውን ስታንዳርድ ሳያሟላ ለብዙ ጊዜ ቆይቶ ነበር። ብሎኮች ይሄ 10 መማሪያ ክፍል ነው። 2 ሽንት ቤቶች፣ በጣም ዘመናዊ ሽንት ቤቶች ናቸው። ልዩ ፍላጎትን ማዕከል ያደረገ ነው። ለልዩ ቆምንበት የተሻለ መማር ማስተማር ያካሄድበት ወርክሺት በመስጠት ቤተ መጻሕፍቱ 24 ሰዓት ክፍት እንዲሆን በማድረግ ከዛም በተጨማሪ የአዳር ጥናትና ግድም ወረዳ የመጋቢ ያንን ብዬ እንደ ኮብልስቶን ትልቅ ኮብልስቶን ሰርቶልናል። እዛ አካባቢ ላይ በተለይ የከተማ ግብርና በማስፋት ሌሎች ግብርናዎችን ለምሳሌ የዶሮ እርባታ ሊሆን ይችላል ለማድረግ ግብርና ከእኛ ጋር ሆኖ አብሮ እንዲሰራ የግብርና መምሪያ ኃላፊያችንም ይሄንንም የምፈልገው ለተማሪዎች ነው።
በመጀመሪያ የተከበሩ አቶ ኤልያስ አበበ ለህይወት የሚደረግ ዝግጅት ብቻ ሳይሆን ራሱ ህይወት ነው። ሁሉም ዜጋ ፍትሐዊና ጥራት ያለው የትምህርት ዕድል ተጠቃሚ እንዲሆን አልሞ መስራት ያስፈልጋል። ስልጡንና ተወዳዳሪ ዜጋ ለማፍራት ደግሞ ቀጣይነት ያለው የትምህርት መማር ማስተማር ሂደት የምርጫ ጉዳይ ሳይሆን የህልውና ጉዳይ መሆኑን መገንዘብ ይኖርብናል። ትምህርት የእውቀት ገበያ፣ የስልጣኔ በር መክፈቻ መድረክ፣ አካባቢን መቃኛ፣ ዓለምን መመልከቻ መሳሪያ መሆኑ አያጠያይቅም። የግለሰብም ሆነ የማህበረሰብ አስተሳሰብና ልዕልና መገንቢያ፣ የእውቀት፣ የጥበብ፣ የፈጠራ፣ የምርምር ማበልጸጊያ ማዕከል፣ የትውልድ ቅብብሎች መሰላል፣ ለሀገር እድገት መሰረት ነው። የትውልድ ሁለንተናዊ ስብዕና የሚቀረጸው በትምህርት ነው። የፈጠራ ችሎታና እውቀት ደግሞ በትምህርት ሂደት የሚገኝ ውድ ሙያ ነው። ከሙያነቱ ባሻገር የማንነት መገለጫ ሀብት ነው። ትምህርት የትውልድ ቅብብሎች ድልድይ፣ ለሀገር እድገት ምሰሶ ነው። በመሆኑም በሰሜኑ ጦርነት ጉዳት ከደረሰባቸው ትምህርት ቤቶች መካከል አጣዬ ሁለተኛ ግንባታው 5 ዙር ሲኖሩት በውስጡ እግር ኳስ ሜዳ፣ የአስተዳደር ቢሮና የመምህራን መኖሪያ ቤትና የመሳሰሉት በቀጣይ ፌዝ የሚሰሩ ተግባራቶች ናቸው። ምናልባት በ3-4 ፕሮጀክት እንደምታውቁት በርካታ ፕሮጀክቶች ተሰርተውልናል። መማሪያ ክፍል 27፣ አስተዳደር ህንፃ 7፣ ቤተ ሙከራ 2፣ ቤተ መጻሕፍት 1። በሁለተኛ ደረጃ አሁን እንደምንመለከተው በትምህርት ሚኒስቴር የተገነቡና እየተገነቡ ያሉ አሉ። የመጀመሪያው አላላ ሞዴል ሁለተኛ ደረጃ ትምህርት ቤት 561 ሚሊዮን ብር በጀት ይዞ እየተሰራ ነው። በትላንትናው ዕለት የዞን አመራሮች፣ የወረዳ የጎረቤት አመራሮች ጥቅል እዚህ አካባቢ ያለው ጉብኝት ተካሂዶ እጅግ በሚያምር ሁኔታ 50% አካባቢ ስራው እየተሰራ አንድ ትልቅ የሆነ ከተማ አላላ ላይ እየተመሰረተ ነው ማለት ነው። በሁለተኛ ደረጃ አጣዬ አሁን እየተመረቀ ያለው በጀቱ 33 ሚሊዮን 709,350 ከ21 ሳንቲም ነው ማለት ነው። በሶስተኛ ደረጃ በዋንዋሽ እየተገነቡ ያሉ 2 ብሎክ የሴትና የወንድ መጸዳጃ ቤት፣ 1 ብሎክ የሴት ንጽህና መጠበቂያ ክፍል በጀቱ 3 ሚሊዮን 892,286 ከ06 ሳንቲም። ሌላው በዋንዋሽ የውሃ ቦኖ ታንከር በ631,395 ብር እየተገነባ ይገኛል። አራተኛ ምናልባት ትምህርት ሚኒስቴር በልዩነት ይዞ እየሰራ ያለው የቅድመ አንደኛ ማለትም ከ4 እስከ 6 ዓመት ያሉ ህፃናቶች ለብቻቸው ትምህርት ቤት ተለይቶላቸው እንዲማሩ መሰረት የሚጣለው ከ4 እስከ 6 ያሉ ህፃናቶች ነውና በወረዳ ደረጃ 10 ሚሊዮን 900 ሺህ፣ በትምህርት ሚኒስቴር 8,999 ጥቅል በኤፍራታ ትምህርት ጽሕፈት ቤት በ2018 ዓም 899 ሚሊዮን 889,780 እዚህ ላይ አዳምጡ ጎበዝ። የያዘልን በጀት 899 ሚሊዮን 889,780 1 ቢሊዮን ሊገባ ምንም ያልቀረው ማለት ነው እና ትልቅ በጀት እየፈሰሰበት ያለ ተቋም ነው። በመሆኑም ይህን ሁሉ ፕሮጀክት በወረዳችን ላይ እንዲመጣና እንዲተገበር ድጋፍ ላደረጉልን ለትምህርት ሚኒስቴር፣ ለክልል ትምህርት ቢሮ፣ ለሰሜን ሸዋ ዞን አስተዳደርና ትምህርት መምሪያ፣ ለኤፍራታ ግድም ወረዳ ትምህርት ጽሕፈት ቤት ምስጋና አቅርቡልኝ። ፕሮግራም ጥሪ የተደረገላችሁ እንግዶች ክቡራንና ክቡራት እንኳን ደህና መጣችሁ። እኔ ንግግሬን የምጀምረው የመጀመሪያው ቅድም እንደተባለው የአጣዬ አንደኛ ደረጃ ትምህርት ቤት የሚመስል ነበረ። በሃይስኩል ደረጃ ተገንብቶ ስንጠቀምበት የነበረው ይገነባን የመጀመሪያውን ፌዝ በስኬት አጠናቀናል። ይህንን ስኬት ስናጠናቅቅ የተማሪው ዲሲፕሊን፣ የዘበኛው ጥንካሬ፣ የትምህርት ቤት ማኔጅመንት አመራሮችና የርዕሰ መምህራኑ ጥንካሬ እጅግ አይተንበታል። ከዚህ በተረፈ ደግሞ እኛም እንዳመራር የሚደገፈውን እንደ ወረዳ አመራርም እንዳስተባባሪም ደግፈን እዚህ አድርሰናል። ስለተጠናቀቀና ለተጠቀሙበት ስለሆነ እንኳን ደስ ያላችሁ ማለት እፈልጋለሁ። ከዚህ ክቡር አቶ ኤልያስ አበበ ይሄ ልማት እንዲመጣ ሰላሙ እንዲመጣ ትልቅ አስተዋጽኦ ያደርግልን የነበረ ተጎናችን ቆሞ አይዟችሁ ሲለን የነበረ
አጠቃላይ እዚህ ትምህርት ቤት የወደሙ ንብረቶች እንዲሟሉ የበኩሉን አስተዋጽኦ ሲያደርግ የነበረ አቶ ኤልያስ ነው። እዚህ መካከላችን ስለተገኘ በተጨማሪ እንኳን ደስ አላችሁ ማለት እፈልጋለሁ። አንዱ የሚባሉ ሰዎች ትላልቅ አመራሮችንና ትላልቅ ምሁራንን ያፈራ ትምህርት ቤት ነው። በዚያ ልክ ግን እድገት ያገኘ ትምህርት ቤት አልነበረም። እውነቱን ለመናገር እዚህ ግቢ ለመግባት በክረምት አይቻልም ነበር።